ሰላም ሰላም ዩቲዩብ ቤተሰቦቼ እንደምናችሁ በያላችሁበት ሰላምና ጤናችሁ ይብዛ። እንደሚከተለው እንግዲህ በሁለት መረጃዎች ላይ ያተኮረ መረጃዎችን አቀርብላችኋለሁ። ይህን ቪዲዮ እስከ መጨረሻው ሰብስክራይብ፣ ሼር እና ኮሜንት እያደረጋችሁ እንድትከታተሉ ጋብዛለሁ። እንግዲህ ሁለቱ መረጃዎች የመጀመሪያው ከ100 ቢሊዮን ብር በላይ በወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶች ተጠርጥረው በቁጥጥር ስር መዋላቸውን የሚገልጽ ነው። ሁለተኛው ደግሞ የወቅቱ በአሁን ሰዓት እነሆ የጥቁር ገበያ የምንዛሬ ዋጋ ተመንና በባንኮች ያለው ምንዛሬ በዛሬው ዕለት ምን ይመስላል የሚለውን እናያለን ማለት ነው። እንግዲህ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው የብሔራዊ ደህንነት እና መረጃ አገልግሎት ገልጿል። መስሪያ ቤቱ በቤቲንግ ስፖርት አወራራጅ ድርጅቶችና ፌቲንግ ወይም ደግሞ አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናት እና ክትትል ሲያከናውን መቆየቱን አመልክቷል። በዚህም ፈቃድ ያላቸው ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገ ወጥ መንገድ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል። ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ለአዲስ አበባ፣ ከድሬዳዋ፣ ከከተማ አስተዳደሮችና የጸጥታ አካላት እንዲሁም በህብረተሰቡ ትብብር 24 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። በተለይ በህገ ወጥ ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸውን መረጋገጡን ገልጸዋል። የቤቲንግ የስፖርት አወራራጅ ድርጅቶች ፌንቲንግ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓት ከሚያሳልጡ የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸውን እንደተደረሰበት አመልክቷል። የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገበያ የገንዘብ ክፍያ ስርዓቶች አማካኝነት የሚያሰባስቡትን የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት ተጠቁመዋል። እንዲሁም በክሪፕቶ ከረንሲ እና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኟቸውን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን ገልጸዋል። ፌንቲንግ ወይም አግሪጌተር የሚባሉ የሀገር ውስጥ የገበያ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚያንቀሳቅሱ ቢሆንም የደንበኞችን ሚስጥር በመደበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም በከፍተኛ የሀገር ሀብትን ወደ ውጪ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኝ ተባባሪዎቻቸው ውክልና በመስጠት ህገ ወጥ ድርጊቶችን ሲፈጽሙ መቆየታቸውን እንዲሁም ውጪ ሀገር የበለጸጉ ሶፍትዌሮችን ጥቅም ላይ መዋላቸውንና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት እንደቆየ ገልጸዋል። ምንም እንኳን ጉዳዩ ውስብስብ ቢሆንም የደህንነት ተቋሙ ከሌሎች የመረጃ ጸጥታ አካላት ጋር በመተባበር ተጠርጣሪዎቹ መያዙን አመልክቷል። ብሔራዊ መረጃ ደህንነት አገልግሎት ስለ ተጠርጣሪዎች ማንነት እንዲሁም ስለ ቤቲንግ ድርጅቶች ስም በህገ ወጥ ስራ ተሰማርተው የተገኙት የትኞቹ የፌንቲንግ ወይም አግሪጌተር ድርጅቶች እንደሆኑ ለጊዜው ይፋ ያደረገው ነገር የለም። አሁን ደግሞ ወደሚከተለው መረጃ ይሄዳሉ። የተመረጡ የውጭ ሀገራት የዛሬ ህዳር 19 2018 ዓ.ም የኋላ ምንዛሬ መረጃዎችን አቀርብላችኋለሁ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር 179 ብር ከ15 ሳንቲም እየተመነዘረ ይገኛል። ያ ማለት 100 የአሜሪካ ዶላር ለ17915 ብር እየተመነዘረ ነው።
አንድ ዩሮ ደግሞ በ207 ብር ከ53 ሳንቲም እየተመነዘረ ሲሆን 100 ዩሮ ደግሞ 20753 ብር እየተመነዘረ ይገኛል። አንድ የካናዳ ዶላር 127 ብር ከ62 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ በ12762 ብር በጥቁር ገበያ እየተመነዘረ ይገኛል። አንድ የስዊስ ፍራንክ ደግሞ 202 ብር ከ55 ሳንቲም ሲመነዘር 100 የስዊስ ፍራንክ ደግሞ በ22255 ብር እየተመነዘረ ይገኛል። አንድ ፓውንድ በ236 ብር ከ81 ሳንቲም ሲመነዘር 100 ፓውንድ ደግሞ የ23681 ብር እየተመነዘረ ይገኛል። አንድ የኩዌት ዲናር በ583 ከ81 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ በ58381 ብር እየተመነዘረ ይገኛል። አንድ የዩናይትድ አረብ ኤሚሬት ድራም ደግሞ በ48 ብር ከ83 ሳንቲም ሲመነዘር 100 የዩናይትድ አረብ ኤሚሬት ድራም ደግሞ በ4883 ብር እየተመነዘረ ይገኛል። አንድ የሳውዲ ሪያል ደግሞ በ47 ብር ከ78 ሳንቲም ሲመነዘር 100 የሳውዲ ሪያል በ4778 ብር እየተመነዘረ ይገኛል። ሌላው የምናየው አንድ የባህሬን ዲናር በ475 ብር ከ54 ሳንቲም ሲመነዘር 100 የባህሬን ዲናር በ47554 በጥቁር ገበያ በዛሬው ዕለት እየተመነዘረ ይገኛል። እስቲ ደግሞ ወደ መደበኛ ምንዛሪ ስንሄድ ደግሞ በኢትዮጵያ ንግድ ባንክ በዛሬው ዕለት ያለውን ምንዛሬ እንደሚከተለው አቀርብላችኋለሁ። እንግዲህ ዛሬ ህዳር 19 2018 አንድ የአሜሪካ ዶላር በ154 ብር ከ35 ሳንቲም በንግድ ባንክ እየተመነዘረ ይገኛል። አንድ የእንግሊዝ ፓውንድ ደግሞ በ204 ብር ከ01 ሳንቲም ሲመነዘር አንድ የአውስትራሊያ ዶላር 100 ብር ከ75 ሳንቲም እየተመነዘረ ይገኛል። አንድ የኩዌት ዲናር በንግድ ባንክ በ482 ብር ከ31 ሳንቲም ሲመነዘር 100 ዩናይትድ አረብ ኤሚሬት ዲናር ደግሞ በ41 ብር ከ06 ሳንቲም እየተመነዘረ ይገኛል። አንድ የካናዳ ዶላር በ105 ብር ከ51 ሳንቲም ሲመነዘር አንድ የስዊስ ፍራንክ ደግሞ በ183 ብር ከ84 ሳንቲም እየተመነዘረ ይገኛል። አንድ ዩሮ በ174 ብር ከ73 ሳንቲም እየተመነዘረ ይገኛል። እንግዲህ ለጊዜው ይሄ ያስኳቸው መረጃዎች ይሄ ነው። ይሄ ቀጥታ ከዌብሳይቱ ያቀረብኳቸው መረጃዎች ናቸው። በዛሬው ዕለት ያሉት እንግዲህ ወቅታዊ የጥቁር ገበያና የንግድ ባንክ ህጋዊ የንግድ ወይም የኤክስቼንጅ ሬት ይህንን ይመስላል። እንግዲህ ዩቲዩብ ቤተሰቦቼ በሌላ መረጃ እስከምንገናኝ ይህንን ቪዲዮ እስከ መጨረሻው ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድታበረታቱ ጋበዛለሁኝ። በያላችሁበት ሰላም ዋሉ።